አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? ዛሬ ደግሞ ለየት ያለ ቪዲዮ ነው የምጋብዛችሁ። ኢንሻአላህ ተከታተሉ። ቢኢዝኒላህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው። የትም እንዳትሄዱ። የነቢያት መስፈርት በእምነቱ የሆነ ሚውት አድርጉት። በእምነቱ ሙስሊም የሆነ እድሜው ከ40 እስከ 45 የሆነ ከሀገር ውጪ የሚኖር ግን ዱባይ የማይኖር ይሰመርበት። በፍጹም ከዱባይ አትፈልግም እሷ። እናም ጸይም ቆንጆ ቢሆን ይመረጣል። ቁመቱ ከሜትር ከ80 እስከ ሜትር ከ80 ድረስ የሆነ እሷ ረጅም ናት። እናም ጎበዝ ሰራተኛ የሆነ አግብቶ የፈታም ቢሆን ችግር የለውም። ልጆች ቢኖሩትም ችግር የለውም። ግን የተማረ መሆን አለበት። ማሜ እንዴት ነህ? ደህና ነኝ አልሐምዱሊላህ። ቪዲዮ አብራ ማሜ ለነቢያት መስፈርት ነው የገባኸው አይደለ? ኦኬ ቪዲዮን ቢያልክ በርዶለታል። አይ ጨለማ ነው ያለውበት። ጨለማ ከሆነማ እንዴት እናይካለን? ብርሃኑ ጋር ሂድ። ምክንያቱም ባለትዳር ልትሆን ትችላለህ። መልክህን ካላየ ነው። አዎ እንደሱ። እሺ እሺ። መሐመድ ሙስሊም ነህ አይደል? እኔ ሙስሊም ነኝ። ኦኬ እሺ። እድሜክ ከ40 እስከ 45 ይሆናል? 40 ትሆናለህ? እድሜ 28 ነው። በጣም ልጅ ነህ። እሷ ከ40 እስከ 45 ነው የምትፈልገው ነቢያት። እሺ ምን ችግር? ቀስ እያልን እናድግም። እሺ ቀስ እያልን አናድግም ወይ ነቢያት? ምን ችግር አለው አብራችሁ ብታድጉ? እሷ የበሰለ ወንድ ነው የምትፈልገው። 28 በጣም ልጅ ሆንክባት። ከሀገር ውጭ ነው የምትኖረው? እኔ የምኖረው ሳውዲ ነው። አዎ ከዱባይ እንዳይሆን ብለሽ ማሰመርሽው መሰረት ይኸው ፈጣሪ ከሳዑዲ ልኮልሻል። እሺ ቁመትክ እስከ ሜትር ከ80 ትሆናለህ? ቁመት ሜትር ከ85 ነኝ። ማሻአላ እንደውም ይሆን ከመስፈርትሽ በላይ ነው። እሺ ጎበዝ ሰራተኛ ነህ? ስራ አለህ? ትሰራለህ? ስራ አለኝ። አሁንም ያለሁት ካምፓኒ ነው። አዎ ካምፕ ውስጥ ነው። እሺ ግን ቀለበት አድርጓል እያሉ ነው ኮሜንታተሮች። ኮሜንት ላይ እያቃጠሩ ነው። ቀለበት አድርጓል። አንተ ባለትዳር ነህ? ባለትዳር አይደለም። አይ ዝም ብሎ ነው። ሴቶች እንዳያስቸግሩክ ነው ያረከው ቀለበቱን? አዎ ትንሽ እዚህ ሀገር ያስቸግራሉ በጣም። ቆንጆ ነክ ደግሞ ይኸውልሽ፣ ያው ነቢያት መስፈርትሽ ከእድሜው ውጪ ያሟላል። ጸይም ቆንጆ ነው። እኔ ህፃን አልፈልግም። ያኔ ወንድ ልጅ ቶሎ አያድግም። ከ40 በላይ ነው የሚፈልገው አብሮ። አዎ በጣም አገዶ ይፈጃሉ ወንዶች፣ ቶሎ አይበስሉም። እንደ ሴት ቶሎ ብስል አይሉም። በጣም 40 ድረስ ነው። በቃ ከ40 በኋላ ነው ወንድ ልጅ ኃላፊነት መረከብ፣ ቤቴ ትዳሬ ማለት መብሰል የሚጀምረው ከ40 በኋላ ነው። 28 ዓመት ወንድ ማለት ገና ዘሎ አልጠገበም፣ አይቶ አልጠገበም። እና እረዳሻለሁ። ስለዚህ ማሜ ላንተ ሌላ ቅድም ያየሁት አምጪ አቢባ ፈልገሽ አምጪልኝ። እኔም በጣም ያምራል የቅድሙ አይደለ? እድሜውም 40 ሽበት አውጥቷል። ኦልሬዲ እሱ ሽበት አለው ፀጉሩ ላይ 40 እንዳለፈ ያስታውቃል። ያ ማን ነበር የቅድሙን? መሐመድን ሽበት ያለበትን ተዋረድኩኝ ያለው ማለት ነው። ግን ሀቢብቲ ጠረጠርኩት። ባለትዳር ሳይሆን አይቀርም እሱ። ለመሰለሽ ልክ ቪዲዮ አብራ ብዬ አብርቶ በትልቁ ሳርገው ወይኔ ተዋረድኩኝ አለ። ስለዚህ ባለትዳር ነው ብዬ ጠረጠርኩ እንጂ መስፈርትሽን ያሟላል። በጣም ያሟላ ነበረ እድሜው። አሁን እኮ መሐመድ እኮ እድሜ ብቻ ነው የጎደለው። ማሜ ለአንተ መስፈርትክን መስግቤ ሌላ ፈልግልሃለሁ ላልተሽ ግን ማለት ነው። አሁን ሳውዲ ያለ ምትኖር አንተ መስፈርት የምታሟላ ሚስት ማገኝልህ አንተ ካምፓኒ ውስጥ እየኖርክ እንዴት ልታኖራት ነው? ረሳ ካበጠበት ከሚውታርክ በእናትህ ይቅርታ ችግር የለም። ቆይ እኔ ሚውት ላድርግልህ። እኔ ያደረኩልህ በቃ ይፋካል። ምንድን ነው ሚውት ማለት?
ሳካወት ትገባለህ። እሺ ማሜ ሳውዲ ማገኝልክ ማለት ነው። መስፈርትህን ጽፌ ያንተ መስፈርት የምታሟላ ባገኝልክ እንዴት ልታኖራት ነው? አንተ አኮመንዴሽን እየኖርክ ማለት ቤት ተከራይታችሁ ልትኖሩ ነው ወይስ ጀስት ለመደዋወል ብቻ ነው? ወደ ጋብቻ አትሄዱም? እሱ ግን ተባራጋቢ ገራራ ሆነስ እንትና አላሁኝ ማውራት አልቻለም። አኮመንዴሽን ውስጥ ነው እና ባይ ዘ ዌይ ይሄ ሲሪየስ ነገር ነው፣ እየቀለድን አይደለም። አምናት ጆኪንግ ኦኬ። ማግባት የእውነት ወደ ትዳር ማግባት ወደ ጋብቻ መግባት የምትፈልጉ እንጂ ዝም ብሎ ለመጻጻፍ ለመደዋወል ምናምን አይደለም። ይሄ ትዳር የምትፈልጉ ቀጥታ ተዋውቃችሁ ከተግባባችሁ ወደ ትዳር ገብታችሁ የምታገቡ የምትወልዱ ምናምን እንጂ ዝም ብሎ እንትን ለማለት አይደለም። ገርል ፍሬንድ ቦይ ፍሬንድ ሆኖ ለመቅረት አይደለም። ሁኔታዬ ይፈቅዳል ወይ ትዳር ለመያዝ ሬዲ ነኝ ወይ ስራ አለኝ ወይ ባገባ አስተዳድራታለሁ ወይ ብላችሁ አስቡ መጀመሪያ፣ ስፔሻሊ ወንዶች። እሺ አሁን ማሜ ቪዲዮ አብራ የነቢያት መስፈርት አንደኛ በሃይማኖቱ ሙስሊም የሆነ እድሜው ከ40 እስከ 45 የሆነ ከሀገር ውጭ የሚኖር ግን ዱባይ ያልሆነ ጸይም ቆንጆ ሜትር ከ80 ቁመቱ አግኝቼለው ዳይመንድ አግኝታላታለች። ዳይመንድ ነይ 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 ሰጀስት አድርጊኝ። የበቀደሙንም አንድ ሸበላ ያመጣችሁ ዳይመንድ ናት። እሺ ጎበዝ ሰራተኛ የሆነ አግብቶ የፈታም ቢሆን ችግር የለውም፣ ልጆችን ቢኖሩ ችግር የለውም፣ ግን የተማረ ይሁን። ሶ ማሜ ሳምንት አስገባክና አመዘግብሃለሁ መስፈርትህን። እሺ ነቅዬሃለሁ፣ ለአሁኑ እሁድ አስገባሃለሁ። ትክክለኛ የትዳር አጋር እፈልጋለሁ፣ የሚኖረው እንግሊዝ ይሁን። ሌላ የለሽም? መጀመሪያ መስፈርትሽን ዲቴይሊ ማስቀመጥ አለብሽ። ዝም ብለሽ እንግሊዝ ስለኖረ ብቻ ዝም ብለሽ አግብተሽ ልትሄጂ ነው? ከዛ ስዛ ወስዶ በር ዘግቶ የሚቀጠቅጠሽ የሆነ መጥፎ ባህሪ ያለው ቢሆንስ? ዳይመንድን ቆይ ላስገባትና ሰጀስት ታደርገናል። ማንን ነው ዳይመንድን ኢንቫይት ሀቡዬ ማስገባት አልቻልኩም። ራህመት የሚባለው ልጅ ማለት ነው። ቀይ እንትኑ ፕሮፋይሉ እንትን የኔ አያስገባ ምን ቢያለኝ ላስገባው እኮ ነበር። እሺ ይሄው ልኬላታለሁ። ግባ። እኔ ልውጣ። ቆይ እኔን አስለቅቂኝ፣ እኔን አስለቅቂኛ፣ እኔን አስወጪኝ። እንዳ እሺ ዳይመንድዬ መግባትም ከፈለግሽ ገብተሽ ማስገባት ትችያለሽ። ሁለት ቦታ አለ እንዳነቅያለሁ ቪዲዮ ስላላበራ። ራህመቱ ቪዲዮ አብራ። አቤት ቪዲዮ ቪዲዮ አብራ። ኢንቫይት አድርጌሃለሁ። አይከፍትለትም ነው? ኦኬ ከፈተለት። እሺ ቆይ በትልቁ ላል ዋናው ነገር ከሀገር ውጭ መኖር አለብህ። ግን አንተ ኢትዮጵያ ውስጥ ነው የምትኖረው አይደለ? ከሀገር ውጭ ነው። ኦኬ እሺ ራህመቱ የነቢያትን መስፈርት አነብልሃለሁ። ነቢያት እዚህ ጋር የካት ቀይ ቆንጅዬ ልጅ መስፈርቷ ሙስሊም የሆነ ሙስሊም ነክ አይደለም? ሙስሊም ሳይሆን እንዴት ነው ዳይመንድዬ መስፈርቷን የሚያሟላ ልጅ ራህመቱ አለ ያልሽው? ሙስሊም አይደለህም? ታዲያ መስፈርቷን አታሟላማ ወንድሜ። ተው ጊዜ የለንም እኛ እዚህ ጋር እየቀለድን መሰላችሁ እንዴ? መስፈርት ራህመቱ ስላለ ብቻ ሙስሊም መስሎች ነበር ዳይመንድዬ?
እዚህ ጋር መግባት የሚችለው መስፈርቷን የሚያሟላ ሰው ብቻ ነው። የነቢያት መስፈርት የሚያሟላ የነቢያት መስፈርት አንደኛ ሙስሊም የሆነ ነው። ሁለተኛ እድሜው ከ40 እስከ 45 የሆነ ከሀገር ውጪ የሚኖር ግን ዱባይ የማይኖር እሷ ዱባይ ነው መሰለኝ ያለችው አትፈልግም ከዱባይ መውጣት ትፈልጋለች። ጸይም ቆንጆ የሆነ ቢሆን ይመረጣል። ቁመቱ እስከ ሜትር ከ80 ድረስ የሆነ ጎበዝ ሰራተኛ የሆነ አግብቶ የፈታም ቢሆን ችግር የለባትም። ልጆችን ቢኖሩ ችግር የለባትም። የተማረ ግን ይሁን። መሶብ እንዴት ነህ? እየተሽከረከረ ነው። የሆነ ሰው ኢንቫይት ተደርጓል። እድሉ ሙስሊም የሆነ ነው። እሺ ቤተሰብ መስፈርቷ ደቂቃ ሊያልቅባት ነው። ሌትስ ጎ። የተሰጣት ደቂቃ እየሄደባት ነው ጋይስ። አዲስ ተመስካሪያ ምን አልከኝ? ምን አለ? እሺ 05 የሚጽፉትን ኢንቫይት አድርጉ። ሞዴሬተሮች ናቸው ኢንቫይት የሚያደርጉት እኔ አይደለሁም። ቤትዬ ረቂቅ የሴት ስም ነው እኮ ረቂቅ የሚባል ሰው ኢንቫይት አደረገች። ረቂቅ እኮ ረቂቅ ሙስሊም ነክ? አይዋ እሺ ቪዲዮ አብራ። እሺ ለመጀመሪያ ጊዜ ረቂቅ የሚባል ሙስሊም ሳይ ረቂቅ የሙስሊም ስም ነው። ቆይ ኢንቫይት ላድርግ ቪዲዮ። ይኸው ኢንቫይት አደረኩ። አክሰፕት የሚለውን ንካ። ስክሪንክ ላይ የሚመጣውን ተርን ኦን የሚለውን ንካ። በርቷል ግን ኦኬ ጊቭ ኢት ቱ ነው። እሺ ረቂቅ እሺ ወንድሜ እድሜክ እንዴ ዘገስት ሀዝ ኦኬ እናንተ አይደላችሁም ኔትወርኩ ነው። አይ እዚህ ጋር እኮ ይጽፍልኛል። እኔ ሰው ሲነቀልና ራሱ ኔትወርኩ ሲነቅለው ይጽፍልኛል። እሺ ረቂቅ ተመልሶ ከመጣ አስገቡት። መስፈርቷን የሚያሟላ ይመስላል። እሺ ፎቶዋን አሳያለሁ። ኢትስ ፎር ማይ ሲስተር ለእህቴ አስገብኝ ሀቡዬ። ለእህት ለወንድም አይቻልማ። ፎቶዋን አሳያለሁ። ምናልባት አንቺ የሆነ የተጣላሽውን ሰው ባለትዳር ሆና ትዳር ፈላጊ እንደሆነች ነገር አምተሽ ፎቶዋን ብታሳይስ? እኔ በዚህ አልስማማም። አንድ ሰው ለራሱ ብቻ ነው መግባት ያለበት። ለእህቴ ለወንድሜ የምትሉትን ነገር አልስማማም። እኔ ራሴን ወክዬ ነው መጥቼ ለራሴ ትዳር መፈለግ ያለብኝ እንጂ እህቴ ለኔ መታ ፎቶዬን አሳይታ ነው። ያን ፎቶዋን የምታሳዩ ሴት እውነት እህትሽ መሆኗን እኛ በምንድን ነው የምናውቀው? በምን እናውቃለን? ሰዓቱ አለቀባት። 1 ደቂቃ ነው ያላት። አንዋር ወይ አብራ ወንድሜ እዛና አያበራ መስከላኪ ይግበጊ ሊዋን ራንዲ አፋው ነው አይታርጂሃለሁ። አያመጣም እንዴ? አያመጣም። እስቲ ቆይ ኢንቫይት እኮ አድርጌሃለሁ። አንዋር አይሆንም። ቪዲዮ ምንም አይታይም። 500 ነው ፎሎክ አይሆንም። ያንተ
ኦኬ ስለዚህ የእሷ ሰዓት አልቋል። አሁን ወደ ዘካሪያስ እንሄዳለን። የተሰጣት ደቂቃ አልቋል። ኧረ ቆይ አቡ ሰዓቱ ሳያልቅ እሺ እንዲያው ቁመትና ከለር ነው እንጂ ሁሉ እናሟላለን። ኦኬ ኧረ እሷ ችግር የለም። ምንድነው መልኩ እኮ ችግር ጸይም። አንተ ቀይ ነህ ለካ። ያ ይጠየማል። ምን በምን ነው? ይኸውልሽ ፐርፌክት ማች ነቢያ፣ ፐርፌክት ማች ቪዲዮ አብራ መሶ አይ ጣሊያን በቃ አልተቻለም። ያ ጣሊያን አልተቻለም። የምር ጣሊያን ነው የሚኖረው። ወንድም እንዴት ናችሁ? ሰላም ነው አቡዬ? አለን። እንዴት ነህ? አለን አልሐምዱሊላህ። አለን እና እንዴት ነው? በቃ እንዴ እኔ 2 ሰርግ ስፖንሰር ሆናለሁ ብዬ በአቋራጭ እንግዲህ ዛሬ የራስህንም ሰርግ ስፖንሰር ትሆናለህ። ነቢያት ያየው እኮ ነቢያት ማሻአላህ ቆንጅዬ ነች። ማሻአላህ በጣም በዛ ላይ በራስ መተማመን፣ እርጋታ፣ ሁሉ ነገሯ መልክ ብቻ አይደለችም። ግን ያው የአውሮፓን ላይፍ ከተስማማች የቅልቦች ምን ነው ሳካ አልተዋጠልህም። እሷ ዋናው ዱባይ ብቻ አይኑር፣ ዱባይ የሚኖር ሰው አትፈልግም። እኔ እንግዲህ የሚታወቅ ሰው ደግሞ በጣም ደስ ይላል። የሚነሳው ሀሳብ ታማኝነቱ ምን ያህል እውነት። አንተም ደግሞ ብዙ ቆይተህ ከመጀመሪያው ጀምረህ ስትከታተል እንደነበረ ተረዳሁኝ። ነቢያትም እኔ አሁን 5 ዓመት በሀገር ሰላም ነፃ ነኝ። እንግዲህ 5 ዓመት ምንም የለም። ያውልሽ ልጅ ያለችውን አሟላለሁ ትላለህ። ስለዚህ ሙስሊም ነው። አንደኛ ሙስሊም ነው። የመጀመሪያ መስፈርቷ ሙስሊም ነው። እድሜ ከ40 እስከ 45 ነው የምትፈልገው። ከ40 ካነስ አትፈልግም። አይ እሱን እንኳን ያው አልፌዋለሁ። በጣም ጥሩ እሺ። እና ከሀገር ውጭ ነው፣ ጣሊያን ሀገር ነው የሚኖረው። ጸይም ቆንጆ ጸይም ቆንጆ ነው። አንዳንዴ ጸይም ሆናለሁ ኢትዮጵያ ስሄድ። ስለዚህ ጎበዝ ሰራተኛ ነው ለሚለው እኔ ራሴ መሰክራለሁ። ጎበዝ ሰራተኛ ነው። የሬስቶራንት 24 ሰዓት ያ እና አግብቶ የፈታም ቢሆን ችግር የለብኝም፣ ልጆችም ቢኖረው ችግር የለብኝም ብላለች። አግብተህ ፈተካል? ልጆች አሉክ? አዎ እንዴ አዎ አግብቶ ፈቷል፣ ልጆች አሉክ። ስለዚህ መስፈርትሽ ሙሉ የሚያሟላ ፐርፌክት ማች ተገኝቶልሻል። ነቢያት ምን ትያለሽ? ኒውት ነሽማ ሙስሊም ከሆነ ችግር የለም አብሮ። አዎ ሙስሊም ነው። ዋናው ነጋዴ ትሆን። እኔ ደግሞ ነጋዴ ሴት ነው የምወደው። እሷ ነጋዴ ናት፣ ቀልጣፋ ናት፣ ጎበዝ ናት። በራስ መተማመኗ በጣም ደስ ይላል። በራሷ ደግሞ ጎበዝ ሰራተኛ መሆን አለበት አቡ። እሱን አስረግጣ ነው የተናገረችው። በጣም ጎበዝ ሰራተኛ መሆን አለበት ብላለች። ጎበዝ ሰራተኛ ነው እሱ። የሬስቶራንት ባለቤት ነው እንግዲህ። ጎበዝ ባይሆን የሬስቶራንት ባለቤት እስከመሆን አይደርስም በሰው ሀገር አይደል? ምስክር ነው፣ ላይቡ ምስክር ነው። 24 ሰዓት ነው የምንሰራው። አይ ግን በጣም ሺዝ ቢዩቲ ቆንጅዬ ነች፣ የተረጋጋች ነች። የግድ ነው። ከእንደገና የምትሰሪያቸው ነገሮች ደግሞ ሲሪየስ መሆናቸው ደስ ይላል። ለአንዳንድ ሰው እንደ ቀላል ያየዋል፣ ግን የሰው ልጅ ሪዝቁ አይታወቅም። አጋጣሚዎች ምንድን ነው የሚባለው በአረበኛ? ጊስማ ይባላል አይደል? አይዋ ሰው እንደ ጊስማ ሆነ አይዋ። እና እኔ አልዋሽሽም። እኔ ስራ እያልኩኝ በጣም ከመጠመደ የተነሳ ቢያንስ ወደ 5 ዓመት ከእንደዚህ አይነት ነገሮች የለውም። ራሱ በጣም ዚና አልወድም። በጣም የምጠላው ነገር ነው። አልወድም ምንም። እዚህ ፖሲቢሊቲው አጋጣሚው ብዙ አለ። ግን ደግሞ እንግዲህ በአንቺ አጋጣሚ አንዷን እንግዲህ የግድ ነው ብዬ እንግዲህ ነይቻለሁ። በስራ ብዛት ምክንያት እንግዲህ በኋላ ተከትለ ሪሌሽንሺፕ ውስጥ ከገባ ከ5 ዓመት አልፎካል ማለት ነው። ሪሌሽንሺፕ ሌሎች አኩርፈዋል። ቅልቦች ብቻ ነው የሚስቀው። ለምን? አይ እነሱ ገና ነሲባቸውን ስላላገኙ ነው። ብቻ ነጋዴ ትሁን ነጋዴ ከእንደገና
የሰው ልጅ አንድ ነገር ልንገርሽ፣ እኔ በውስጥ ብዙ አወራሻለሁ፣ በጣም ብዙ ማወራሽ ነገር። ለምን ብዙ ነገሮች እኔና አንቺ ሸር እናደርጋለን፣ ብዙ ነገሮች እና አንዳንዴ ሞር በተለይ ኢሮፕ ላይ ስንኖር ብዙ ነገሮች አሉ የሚያጋጥሙ። የሚያጨቃጭቅሽ ነገር አይኖርም አይደለም። አሁን እኔ ከልጆች እናት ጋር ከቤተሰብ ጋር በአንዳንድ ነገሮች እንትን ልትይ ትችይ ይሆናል እና ብዙ ጊዜ አሁን ብቻዬን የመረጥኩት እነዚህን ነገሮች ከመፍራትና ከመጥላት ከመራቅ የተነሳ ነው። በዚህ አጋጣሚ ማስተላልፈው መልእክት ትልቁ ነገር ምንድነው? ከመፋቀርም በላይ የሚመስለኝ መቻቻል። ከተቻቻልሽ መፋቀሩም መዋደዱም ምኑም በመተዛዘኑም ይመጣል እና በጣም ቆንጅዬ ልጅ ነሽ። እንግዲህ ምን ይታወቃል፣ ሞሰብ እንግዲህ ሰርግ ትጠሩ ይሆናል። እንግዲህ እዚህ ጋር 7,000 ሰው ግን በዚህ አጋጣሚ ፎሎ አድርጉት። ሞሰብን መሶብ ሬስቶራንትን ፎሎ አድርጉ በዚህ አጋጣሚ እና ነቢያትና መሶብ ፎሎ ተደራደሩ። ግን እንትን የሚለውን ነገር ደግሞ እያጣራሽ ይሄ ልጃገረድ ነች ምናምን የሚባለው እኛ ጣሊያን ላይ የለም። ልጃገረድ እስካሁን እሱ እናንተ ናችሁ። ይሄማ እናንተ ናችሁ የምታወሩበት። የተሳሳተ ኢንፎርሜሽን ነው። አንቺ ብለሽ እኔ በቃ ልጃገረድ ልድር ነው ብዬ ሶፊያን ድንግል ያለችው ያኔ እኮ በቅርስነት መመዝገብ አለብሽ። በዚህ እድሜሽ ድንግል ከሆንሽ በቅርስነት መመዝገብ አለብሽ አልኳት። ስምክ ማን ነው? መሶብ ሬስቶራንት ሳሚ። ኦኬ በዋይ ፎሎ አድርጊው። ነቢያት ፎሎ ተደራረጉና በውስጥ ቁጥር እንድትቀያየሩና እንድታወሩ ማለት ነው። አረ እኔ ቅድም ነው ያረኳት። እንግዲህ ምን ይታወቃል ብዬ እንግዲህ ከዚህ ሁሉ ከ7,000 ሜቢ የኔ ስልክ ከተመለሰ ብዬ እርጋታዋ ስክን ማለት ነው። በጣም ተደምኛለሁ። እኔ ሴት ልጅ በቃ እረጋ ስትል በጣም አደንቃለሁ እና እርጋታዋ ኩልነቷን ምናምን አይላይት በጣም እንዳትቆራርጡ አደራ። እንግዲህ እኔ ሞሰብ በስራ ነው ምንም ይሄ ኮሜንት የቅልቦች ሰላም ነው። እንዴት ናችሁ? አለን። እሺ ውድ ቤተሰቦቼ ቪዲዮውን እንደሰማችሁት አንዳንድ ጊዜ ከዚህ ጋር እስኪ ምን እንዴት ተረዳችሁ? አንዳንድ ጊዜ የሆነ ነገር ምን እናስበውና ምርጫችን ጋር ነው ወይ እዛ ቦታ ላይ ስንሆን እንዳልነው እንተገብረዋለን ወይ የሚለው ነገር ነው። እኔ አሁን እዚህ ጋር ከዚህ ቪዲዮ የተረዳሁት ነገር ማለት ነው። ለምሳሌ ልጅቷ መጀመሪያ ዲን ያለው ምናምን ነገር አለች። ኋላ ላይ ግን እሱ ያለበትና እሷ ያስቀመጠችው መስፈርት ይሄ መስፈርቴ አይደለም ወይም ትክክል ነው ያለችው። እንግዲህ እናንተ ብትሆኑስ እንደዚህ አይነት ተቃራኒ ነገር ሲገጥም ማለት ነው። መቼም ዲን ያልሆነ ሙዚቃ ምናምን አይጨፍርም አይደል? ስለዚህ ኢላርሃም ራሂም። ሰላም አለይኩም ወራህመቱላሂ ወበረካቱ። የዛሬው ቪዲዮአችን እንግዲህ ያው ይሄንን ይመስላል።